ሰላም ጤና ይስጥልን ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ይህ ፍሬማን ሚዲያ ዛሬም አቀርብላችሁ የኢትዮጵያን ታሪክ አመጣጥና አመሰራረት ይሆናል። ለመሆኑ ስንቶቻችን የኢትዮጵያን ታሪክ ምን ያህል እናውቃለን? የተከበራችሁ የዩቲዩብ ተከታዮች፣ በዛሬው የኢትዮጵያ ታሪክ ክፍል 1 አቀርብላችኋለሁ። ቪዲዮውን ከዚህ በላይ የበለጠ እንድሰራ በላይክ እና በሰብስክራይብ አግዙኝ። ውድ ተመልካቾች፣ ከዚህ ቀጥሎ ክፍል 1 የኢትዮጵያን ታሪክ አስቃኛችኋለሁ። አብራችሁን ቆዩ። ጥንታዊቷ ኢትዮጵያ። እንደ ኢትዮጵያን አነጋገር የመጀመሪያዎቹ የኢትዮጵያ ነዋሪዎች የኖህ ልጅ የነበረው የካም ቤተሰብ ነበር። ከካም ልጆች አንዱ ኩሽ ሲሆን እርሱም ኢትዮጵስ በመባል የታወቀው የኢትዮጵያ አባት ነው። ከሜሶፖታሚያ የመጡ ኩሻውያን በኢትዮጵያ ደጋማ መሬት ሰፈሩ። በ15ኛው መቶ ዓለም ገደማ እንደ ኢትዮጵያን አቆጣጠር ከኢትዮጵያን ከቀይ ባህር አካባቢ ከሚኖሩ ህዝቦች ጋር ለመነገድ የግብፅ ንግስት ሀቲሼፐስ በቀይ ባህር በኩል መርከቦችን ላከች። ግብፃውያን እህል፣ ብርጭቆ፣ ሳህን፣ ሌሎች ነገሮችም ሲያቀርቡ በለውጡ የዝሆን ጥርስ እቃዎችም፣ ቅመማ ቅመሞችን፣ ወርቅና ልዩ ልዩ የሀገር ውስጥ እቃዎችን ከኢትዮጵያ ይገዙ ነበር። በዚህ ጊዜ የተጠቀሙት መርከብ ከንግስቲቷ በአንደኛው ቤተ መቅደስ ግድግዳ ላይ ተስሎ ይታያል። በ1000 ዓመተ ዓለም ገደማ ንጉሥ ሰለሞንን ለመጎብኘት ንግስት ሳባ ወደ ኢየሩሳሌም እንደመጣች በመጽሐፍ ቅዱስ ተጽፏል። ንግስቲቱም ታላቅነቱንና ጥበቡን ተመልክታ ስላየችው ሁሉን ለፈጣሪዋ ምስጋና አቅርባ እንደ ኢትዮጵያን አጠራር ንግስት ማክዳ ከንጉሥ ሰለሞን ጉብኝት በኋላ ቀዳማዊ ሚኒሊክ በመባል የኢትዮጵያ ንጉሥ የሆነውን ሚኒሊክን ከንጉሱ ሰለሞን ወለደች። በ750 እና በ500 ዓመተ ምህረት መካከል የሴም ነገዶች በደቡብ ቀይ ባህር በኩል ከአረቢያ ወደ ኢትዮጵያ መሻገር ጀመሩ። እነዚህም ሴማውያን ከኩሻውያን በስልጣኔ የገፉ ስለነበረ ቋንቋቸውና ባህላቸውን ለኩሳውያን ያዛመቱ እንደመሆናቸው ይህ ስልጣኔያቸው ሳባውያን በመባል ይታወቅ ነበር። ይህም በጥንታዊ ኢትዮጵያ ታላቅ ለውጥ አድርጓል። ሀበሻት ከተባሉት ከነዚህ ነገዶች አንዱ ሀበሻ የሚባለው ስም ለአገሪቷ ተሰጠ። ሌላው አጋዚ የተባለው ነገድ ደግሞ ጥንታዊ የኢትዮጵያን ቋንቋ የሆነውን ግዕዝ የተባለ ስም አስገኘ። የመጀመሪያዎቹ በኢትዮጵያ ነዋሪዎች የኩሽ ነገዶች ቀጥሎም የገቡት ሴማውያን ቀስ በቀስ አንድ ህዝብ ሆኑ። ቆይተውም በኢትዮጵያ ከፍተኛ መሬት በአክሱም አካባቢ አንድ መንግስት አቋቋሙ። የአክሱም መንግስት በኃይል እንደደረጃው ከአካባቢው ከሌሎች ሀገሮች ጋር በመነገድ ዝነኛ ሆኑ። ታላቁ እስክንድር ከሞተ በኋላ የግብፅ ግዛቱ በፕቶሎሚዎች ተገዛች። በ300 ዓመተ ዓለም ገደማ ዳግማዊ ፕቶሎሚ ለጉብኝት ለንግድ በቀይ ባህር መርከቦች ላከ። እርሱም ከሚፈልጋቸው ነገሮች አንደኛው ለጦር ሰራዊት አገልግሎት የአፍሪካን ዝሆኖች ነበረ። መርከበኞቹም በበርኒስ ዛል ጎልደን ቆርቁረው ከኢትዮጵያን ጋር ንግድ ጀመሩ። የፕቶሎሚ መርከቦች እየነዱ በመምጣት የግሪክ ካፒታኖች ኢትዮጵያን በመጎብኘትና ከእርሷ ጋር በመነገድ የመጀመሪያዎቹ አውሮፓውያን ሆኑ። የመጀመሪያው ዝነኛ የአክሱም መንግስት የባህር በር የነበረው አዶሊስ ተብሎ ይታመናል። ለንግድም ሆነ ለመጓጓዣ ከአዶሊስ እስከ አክሱም መጠቀሚያው ግመል ነበረ። ጉዞ አንዳንድ ጊዜ 8 ቀናት ይፈጅና በየመንገዱ ከተማዎች፣ ምሽጎች፣ ተላላፊውና ጓዝን ለመጠበቅ ነበሩ። የአክሱም መንግስት በበለጠ ሲሰለጥን ኃያል ሲሆን ከተማውን አክሱም እያደገ ሄደ። ንጉሥ በታላቅ ግንብ ቤተ መንግስት ውስጥ ሲኖር ሌሎቹ የድንጋይ ቤቶች በከተማው ነበሩ። በአክሱም አስገራሚ አኳኋን የተሰሩት ምናልባት ለፀሐይ፣ ለጨረቃ አምልኮ ስፍራ ተብሎ የተሰሩት ታላላቅ የድንጋዮች ሐውልቶች ናቸው። አሰራራቸውም ድንጋይ በድንጋይ ላይ ሳይሆን ከአንድ አለት ቀጭን ረጅም ቅርጽ የተጠረቡ ናቸው። ከሁሉም የሚረዝመው 33 ሜትሮች በላይ ከፍታ ነበረው። አክሱም በወና ጊዜ መገልገያ እንዲሆን የዝናብ ውሃ በታላቅ ኩሬ ማገድ ጥሩ የውሃ ማከፋፈያ ይዞታ ነበረው። ገንዘብ በማሰራት የንግድ ሥራ ያካሄደበት ነበር። ግሪኮች ከኢትዮጵያ ጋር ንግድ ሲጀምሩ የአክሱም ንጉሥ ስለ ግሪክ ስልጣኔ ለማወቅ ቻለ። ቀስ እያለም የግሪክ ቋንቋ ባህል በአክሱም መንግስት ተዛምቶ ነገስታቱ በትምህርት ቤት የሚጠቀሙትን በገንዘባቸው ላይ አንዳንድ ጊዜ የሚገኘው ጽሑፍ በዚሁ ቋንቋ ነበር። ከነገስታቱ አንዳንዶቹና ለህዝቡም የግሪኮችን አምልኮት አምልከዋል። ነገስታቱ ስላደረጓቸው ጦርነቶች በታላላቅ ድንጋይ ላይ በመጻፍ በመንግስቱ ልዩ ልዩ ስፍራ ይኖሩ ነበር። ጽሑፎቹም በሳባውያን በግሪኮች ሲሆን ስለ ጥንታዊ የኢትዮጵያ ነገስታት የሚያወሱ ነበሩ። ስለ አክሱም መንግስት ጥንታዊ የታወቀው ጽሑፍ በኤርትራውያን ባህር የተባለው መጽሐፍ ነበረ። የተጻፈውም በመጀመሪያ 100 ዓመት አጋማሽ መጨረሻ ገደማ ወደ አዶሊስ በመጣ በአንድ ነጋዴ ነበር። በጽሑፍ ውስጥ ስለ እርሱ
ስለ አክሱም መንግስትና ስለ ቀይ ባህር አካባቢ ንግድ በመለዋወጥ የግሪክን ትምህርት የተማሩ ታላቅ ሰውና የአክሱም ንጉስ እንደነበር ስለ ዘስካለም ይናገራል። ቀጥሎም የኮሞንስ የተባለ አንድ ሌላ ነጋዴ የክርስቲያን ቶፖግራፊ የተባለው መጽሐፍ ጻፈ። ባዶሊስ በነበረበት ጊዜ ለአገረ ገዡ 2 ጥንታዊ መጽሐፍትን ገለበጠለት። ከዚያም አንደኛውን ከብዙ ዓመታት በፊት የግሪኮች አምልኮት ለማመስገን ወደ አዶሊስ በመጣ በአክሱም ንጉስ የተጻፉ ነበሩ። ንጉሱ በዚህ ጽሑፍ ስለ ራሱ ድል አድራጊነት ብዙ ሀገሮች መያዝ አትቷል። ከነዚህም ሀገሮች የዘመኑ በጌ ምድር ክፍል ደንከል፣ ትግሬና ሰሜን ኤርትራ ናቸው። እንደዚሁም ከሱዳን ክፍልና ቀይ ባህር ተሻግረው የደቡብ ምዕራብ አረብን ቆርሶ ለመውሰድ እንደሄደ ገልጿል። ምንም እንኳን ስሙ በእርግጥ ባይታወቅም ይህ ንጉስ በ3ኛው መቶ ዓመተ ምህረት የአክሱም ንጉስ የነበረው አፍሪስ ተብሎ ይታመናል። ይህ ንጉስ የአክሱም መንግስትን ከማስፋፋቱ ሌላ የጥንታዊቷ ኢትዮጵያ ንጉሠ ነገሥትን መንግስት መስራት ተብሏል። ንጉስ ኢዛና መንግስቱን ለማስተዳደር እድሜው ሲፈቅድ ፍሬምናጦስንና አኤዶስየንስን እርዳታቸውን እንዲቀጥሉ ደግሞ ጠይቋቸዋል። ኢዛና የድል ሰው በመሆኑ በጦርነት ከኤርትራ፣ ከሱዳን፣ ከየመንና ከሌሎችም ሀገሮች ግዛት እየቆረሰ ወደ አክሱም ግዛት ጨምሯል። እስከ ጊዜው ድረስ በግዛት ስፋት ኢዛና የመጀመሪያ ደረጃ ይዞ ነበር። በሰላም ጊዜ መንግስቱን በማስተዋል አስተዳድሯል። ፍሬምናጦስም ለንጉሱ ከውጭ ነጋዴዎች፣ ግንበኞችና ሌሎችን ሰራተኞችንም ወደ አክሱም እንዲያስመጣ ምክር ሰጥቶታል። እነዚህም ሙያተኞች አክሱምንና ጠቅላላ ግዛቱን በማሻሻል ንጉስን ለመርዳት የመጡት ከሮም፣ ከግሪክና ከሶሪያ ነበር። ፍሬምናጦስ አኤደንሲየንስ በእነርሱ በኩል የክርስቲያን ሃይማኖት ወደ ኢትዮጵያ ሊገባ የቻለበትና ለብዙ ሕዝብም ወንጌልን የሰበኩበት ክርስቲያኖች ነበሩ። ንጉሱም መንግስቱን በደህና ሲመራ ሳለ ምንም እንኳን እንዳይሄዱ ቢጠይቃቸውም ወደ ሀገራቸው መመለስ ፈልገው ነበርና ሄዱ። አኤዶንሲየንስ ቤተሰቡን ለማየት ሶሪያ ሄደ። እዚያም ቄስ ሆነ። በታሪክ መጽሐፍ ውስጥ አስገብቶ ፍሬምናጦስ ደግሞ ለፓትርያርኩ አትናቴዎስ እና ለአትናቴዎስ ስለ ኢትዮጵያውያን ክርስትና ሊናገር ወደ እስክንድሪያ ሄዶ በአክሱም የሚገኙት ክርስቲያኖችን የሚረዳ ጳጳስ እንዲልክ አትናቴዎስን ጠይቋል። አትናቴዎስም ስለዚህ ስፍራ ከፍሬምናጦስ የሚያስተካክል ሌላ እንደማይገኝ በመገንዘብ ራሱን በፍሬምናጦስን በመላክ በመጀመሪያ የአክሱም ጳጳስ ሆነ። ከዚያም አባ ሰላማ በመባል የተረፈውን ጊዜውን የኢትዮጵያን ምዕመን በመደገፍ አሳለፈ። ፍሬምናጦስ ጳጳስ ሆኖ አክሱም ከመጣ በኋላ ኢዛና የመጀመሪያ የኢትዮጵያ ክርስቲያን ንጉስ ሆነ። በጦርነት ላደረገለት እርዳታ ለእግዚአብሔር ምስጋና ሰጠ። ክርስቲያንነቱንም ለማሳወቅ በአክሱም ገንዘቦች ላይ የመስቀል ምልክት መረጠ። የክርስትናም ሃይማኖት እያደገ ሄደ። ቤተ ክርስቲያንም ይታነጹ ጀመረ። ከነዚህም ዝነኛው የአክሱም ጽዮን ማርያም ቤተ ክርስቲያን አንዱ ነው። በ400 ዓመታት ከፍሬምናጦስ በኋላ 470 ዓመተ ምህረት ገደማ 9 ሰዎች ከሶሪያ ወደ አክሱም መጡ። እነሱም 9ኙ ተሰዓቱ ቅዱሳን ተብለው የተጠሩት መነኮሳት ነበሩ። መጽሐፍ ቅዱስ ወደ ግዕዝኛ በመተርጎም ክርስቲያኖችን አስተማሩ። ገዳማትን ማሰራት ጀመሩ። ቤተክርስቲያናትን በማቋቋም ረዱ። የእስክንድሪያ ፓትርያርክ የኢትዮጵያ ቤተክርስቲያን የበላይ አስተዳዳሪ እንደመሆኑ መጠን የአክሱምን ጳጳሳት የሚመድብ እርሱ ነበር። የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደ ግብጽ ኮፕቲክ ቤተክርስቲያን ቀን አቆጣጠር በዓመት ለ30 ቀናት 12 ወራት በመጨረሻው ተጨማሪ ቀናት ይጠቀሙ ጀመር። በተጨማሪም የግብፃውያን በዓላትና የክብረ በዓላት ወጋቸውን ይጠብቁ ነበር። በጥንታ ኢትዮጵያ በአረቦች ሰማያውያን የመጣው የሳባውያን ስልጣኔ ዝነኛ ሆኖ ሳለ በሰባት ስልጣኔ በኢትዮጵያ ተዛመተ። ከኢዛናም በኋላ ክርስትና እየተስፋፋ ሲሄድ ግሪክኛ እየተረሳ ግዕዝ ግን በብዛት እየተሰራበት ይሄድ ጀመር። የዛሬው ክፍል 1 የኢትዮጵያ ታሪክ በዚህ ተጠናቀቀ።
በክፍል 2 እስክንገናኝ መልካም ቆይታ